አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት አደራችሁ? ደህና አደራችሁ ወይ እህቶች? እኛ ጋር ሰላም ነው አልሐምዱሊላህ። ጤና ፊያ እንዴት ነው? ደህና አደራችሁ ወይ? ደህና ዋላችሁ ወይ? ወላሂ እኛ ጋር ሰላም ነው። እናንተ ጋርስ እንዴት ነው? እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንኳን ለምስጋና ነው የመጣሁት። እኔ ጋር ሰላም ነው አልሐምዱሊላህ። ግን በዛውም የተመሰጋገንን እያወራን በዛው የድንች የኩራት አሰራር ልናይ ነው ማለት ነው። እና እዚህ ጋር 2 እንቁላል አድርጌያለሁ። ምስጋና ላመሰግናችሁ ነው እንዳትሄዱ እሺ። እና 2 እንቁላል እንደዚህ አድርጌያለሁ ማለት ነው። 2 እንቁላል እንደዚህ መታየት። ይሄ ደግሞ ሻቦራ ነው የሚባለው እንጃ እናንተ ጋር ነው ያላቀም። ይሄ ነው። ከዛ የዳቦ የተፈጨ ማለት ነው። እንደዚህ እናደርጋለን። ይሄው እንደዚህ ማለት ነው። ብዙ በፈለግነው አክል እንደዚህ እናደርጋለን። ከዛ ድንች ያዘጋጀነው ድንች ቅድም ፍልፍል አስወድ አላረኩም ነበረ። ላድርግ ፍልፍል አስወድ በአማርኛ ቆንዶ በርበሬ አድርጌያለሁ። ከዛ ማለት ነው እንደበላልቀው ነው። እንዴት አደራችሁ? ደህና አደራችሁ ወይ ጓደኞቼ? ዛሬ ግን የሌላ ነገር ሳይሆን ሀታ ለወሬ ሳይሆን ማለት ነው እውነቴን ነው የምላችሁ ለማመስገን ነው የወጣሁት። በጣም አላህ ይስጥልን። በጣም አመሰግናለሁ። ወላሂ ምን እንደምላችሁ ራሱ ቃል ጠፍቶኛል። በጣም ከልብ አመሰግናለሁ። እንዴ በግማሽ ነው እንደ ገባሁት እና በጣም አመሰግናቸዋለሁ። ከልብ አመሰግናቸዋለሁ። ይሄ ሁሉ ሰብስክራይብ አርጋችሁኛል። ይሄ ሁሉ ላይክ አርጋችሁልኛል። ወላሂ ከልብ አላህ ይስጥልን። ይሄ ቅድሙ ፍልፍል አስወድ አደረኩበት። ጨው ቅድም ሲቀቀል አድርጌበታለሁ። ድንች ነው ማለት ነው። ከዛ አሁን ደርሶልኛል። እንደዚህ ደርሶልኛል። ከዛ አሁን ደግሞ እጄ ታጥቤ መጥቻለሁ። ግዴታ በእጅ ነው መሆን ያለበት። ከዛ ያዘጋጀሁት እንቁላል አለ፣ ያዘጋጀሁት ሻቦራ አለ ማለት ነው። እና ከዛ እንደዚህ ቢስሚላህ እንደዚህ እንቆለጥራለን ማለት ነው። እንደዚህ ቆንጥረን እንደዚህ እናደርጋለን። እናቶቼ እና ደህና ናችሁ ወይ? እስቲ ዛሬ ደግሞ ለምስጋና ነው የቀረብኩት። ከልብ አላህ ይስጥልን። ሄርጌዛችን አላህ ይክፈላችሁ። እንደዚህ እኔም ሰው ስላረጋችሁኝ ወላሂ ነው የሚላችሁ። ሰው ሁኑ እናንተ እንደ በወጣችሁበት በገባችሁበት ሰው ሁኑ። እንደዚህ ነው የሚባለው ወላ ይባላል? ይባላል። ሰው ሁኑ። አላህ ሰው ያርጋችሁ። የፈለጋችሁት ሁሉ በእጃችሁ ይግባ። እኔን እንዳስደሰታችሁኝ ተደሰቱ። ወላሂ ነው የምላችሁ። ታች ያለነኛ ወላሂ እንደዚህ ብታስደስቱን ምንም አይደለም። ወላሂ እርገዛችሁን አላህ ይክፈላችሁ። ክርስቲያኖችም አላህ ይጠብቃችሁ። እውነቴን ነው የምላችሁ። በጣም ነው የተደሰትኩባችሁ። እኔ በትንሽ ቀን ውስጥ ኬክ ለመቁረስ ስደርስ ብታምኑም ባታምኑም ትንሽ ቀን ነው የቀረኝ። ዳቦ ኬክ ሊቆረጥ ነው እንጂ። እና ደህና ናችሁ ወይ? ጤና ፊያ ስራ እንዴት ነው? እና እህቶቼ ጤናችሁ እንዴት ነው ብዬ ስል ማለት ነው ትዝ ምን እንዳለኝ ልንገራችሁ። ጤናችሁ በጣም ጠብቁ። ያን የሚጠብቀው አላህ ነው፣ የሚጠብቀው ፈጣሪ ነው። እውነት እንደሚባል እውነት ነው፣ አላህ ነው የሚጠብቀው። ግን ቢሆንም እኛም መጠበቅ አለብን፣ ራሳችን መጠበቅ አለብን። ያኔ ጤናችን አሁን ምሳሌ ቢላዋ ይዘን ቶሎ ምንከትፍ ከሆነ በትልቁ ነው የሚቆርጠን። ትንሽ ቀስ አድርገን ምንከትፍ ከሆነ ከቆረጠን ራሱ በትንሹ ነው የሚቆርጠን ማለት ነው። ስንሮጥ ራሱ አሁን በጣም ስንሮጥ በኃይለኛው ከሮጥን በኃይለኛው ነው የምንወጥቀው ማለት ነው። በትንሹ ከወደቅን በትንሹ ከተራመድን ከወደቅንም በትንሹ ነው የምንወጥቀው ማለት ነው። ድንቹ እንደዚህ ነው የሚደረገው። ይሄ ዘይት የሚገባው ነው። ኦኬ ይሄ ፉርን የሚገባው እንደዚህ ነው የሚደረገው። እንደዚህ እንደ ጣምዬ እንደዚህ እናሳምረዋለን። አዳ ለማማ ማታኩል ዘይት ማማ ታኩል ፉሩን አሰዊልሽ ኪዳ ያ ማማ ያ ሀባባ ያ ኦክቲ ያ ኦሚ ኪዳ አሰዊልሽ ኦኬ ኪዳ ሰወይትልሽ ባዴን አሰዊ አለቤት بعدين كده نسوي ليش كده بعدين نسوي كده بعدين نسوي بيت على بيت። المهم እንዴት ናችሁልኝ? ደህና ናችሁ ወይ? በጣም አላህ ይስጥልን።
ወላሂ ቆየው አንዴ መጣሁ እጄ ጠልቅ ጤና ተበላሽቶብኝ የተበላሸብኝ ይሄ ደግሞ ሸለል ሲል እና መጥቼ ያለው እህቶች እና ማለት ነው። እና አላህ ራሳችሁን ጠብቁ፣ አላህ ይጠብቃችሁ፣ አላህ ከእናንተ ጋር ይሁን። ወዳቸዋለሁ። ደግሞ እኔ እንደወደድኳቸው አላህ ይውደዳችሁ፣ ፈጣሪ ይውደዳችሁ፣ አላህ ያስደስታችሁ። እኔን እንዳስደሰታችሁኝ እውነቴን ነው የምላችሁ። ሞባይሌ ከፍቼ ሳየው የተደሰትኩት ደስታ ልነግራችሁ አልችልም። አላህ የገዛችሁን ይክፈላችሁ። ወዳቸዋለሁ። ልጆቻችሁ አላህ ይጠብቅላችሁ። እኔም ልጅ አላህ ይጠብቅልኝ። ዱአ አርጉላት። አንድ ልጅ አለችኝ አሞብኛል ብላ ብያቸዋለሁ። ከምሬ ነው የምላችሁ። ዱአ አርጉልኝ። አረቦች ከማን ትሹፉኒ አነ ፊ ዋህድ ብንት ታባነ ሰውኒ ዱአ አላህ ያሽፊሃ والله رمضان الله يسمع سووني دعاء اوكي واحد بنت في عندي تعبانه شويه مش كثير الحمد لله الله يجعل ما في يعني انا ما سويت كبير ليش سويت انت كبير كلام من ده يقولني سوونا دعاء الله يشفيها والله الله يسمع هذا رمضان سووني دعاء ان شاء الله كمان انا احبكم سويتوني لايك سويتوني شير والله احبكم كثير شكرا كثير ما اقدر اقول لكم اوكي ما اقدر والله هيك جزاكم الله خيرا الحين هذا سويت على بيت نسوي على باودر هذا على شابورة مسكين الشابورة انا ما يعرف المهم شابورة هذه بعدين سوي هذه كده بسم الله እንደዚህ ነው የማደርገው። እሺ እህቶች ዱአ እንትን በሉልኝ። ላይክ አሁንም ጨምሩበት። ኬክ ተሎ ተቆርሶ ጉድ ይባል ታሪክ ይባል። ፎዚያም እንደዚህ ደረሰች ይባል። ኧረ በእናታችሁ እሺ፣ አላህ እናታችሁን ይጠብቅላችሁ። ሺህ ዓመት ያቆይላችሁ። ወይኔ ይሄ ነገር እና እናታችሁ ሺህ ዓመት አላህ ያኑርላችሁ፣ አላህ ይጠብቅላችሁ። እኛም የወጣንበት ዓላማ አላህ ያስተካክልልን። ይሄ ልፋታችን በኸይር አላህ ይመዝግብልን። እህቶች እኔም አንድ ልጅ አለችኝ፣ ዱአ አድርጉልኝ። ቅድም በአረብኛ ሳወራ እንደሰማችሁ አረቦችን ዱአ እንዲያደርጉላት ፈልጌ ነው። ዱአ አድርጉልኝ እሺ። እና ሌላም ጊዜ ደግሞ ምነግራችሁ ነገር አለ እና አላህ ይጠብቃችሁ። ወላሂ ከልብ አመሰግናለሁ። እኔ ቃላት ሁላ የለኝም። ወላሂ ነው የምላችሁ። በጣም አስደስታችሁኛል። በጣም አላህ ይስጥልን። ሄርጌዛችሁን አላህ ይክፈላችሁ። ማታ ሞባይል ላይ ስገባ ለካ በቀደም ለታ እንደዚህ የተበሳጨሁት አልሄደላቸውም ነበር። አሁን ደግሞ ሲሄድላቸው እንደዚህ አልኩ። እኔ ልተኛ ይሄ ነገር አለፈው አላቆም እሺ። እና እንደዛ ነው። በጣም አላህ ይስጥልን። በጣም ከልብ ወዳችኋለሁ። ወላሂ ሄርጌዛችሁን አላህ ይክፈላችሁ። እኔ እንደዚህ ሰው ስላረጋችሁኝ እናንተም ሰው ሁኑ። ከሰው ቤት ውጡ። የራሳችሁ የሆነ ርዝቅ አላህ ይወፍቃችሁ። እሺ አላህ ይጠብቃችሁ። ሌላ ደግሞ እንትን ሲል ግን እስቲ እሺ ካለኝ ማለት ነው ስጠብሰው ደግሞ አስገባላችኋለሁ። ወላሂ እንደዚህ አይታችሁ ሲጠበስ ብታዩ በጣም ነው የሚያምረው። ደግሞ ኩራቱ ላሳያችሁ ማለት ነው። እና እህቶች አትተውኝ፣ ላይክ አርጉልኝ፣ ሼር አርጉልኝ። እሺ አላህ ይጠብቃችሁ ባላችሁበት። እና ደግሞ የሆነ ነገር ልነግራችሁ ነበረ፣ እጄን ስለቆሸሽኩኝ ነው እንጂ ከትናንትና ገበያ ሂደን እናቶቻችን ልብስ ገዙልን፣ ፉል አረጉን፣ አስደሰቱን። ላሳያችሁ ነበረ ግን አሁን አያደርሰኝም። እስቲ ጋር ብለሽኛል። እና እህቶች እና በጣም አመሰግናቸዋለሁ ለማለት ነው የገባሁት። ከትላንት ወዳ ደግሞ ገበያ ሂዱ አሉን እናቶቻችን የገዙልን ልብስ። እንዱ ላሳያችሁ ይሁን ላሳያቸው ሌላ ቀን አንድ ጓደኛዬ ሌላ ቀን ይቀመጥልሽ አሁን እጅሽ ቆሻሻ ነው አለችኝ። እና እሺ ሌላ ቀን አሳያቸዋለሁ። ገዙልን ልብስ። ይቀር ነገር አለ እና አሳያቸዋለሁ። እንዴት ብዬ ልንገራችሁ? አላህ ያስደስታቸው፣ እነሱም አላህ ይስጣቸው፣ ሄርጌዛቸውን አላህ ይክፈላቸው። እናቶቻችን የዚህ ሀገር እናቶቻችን የ2 ዓመት እናቶቻችን አላህ ይጠብቃቸው። እንደገና ደግሞ እኔ የምላችሁ
አሰርዬ አሟታል፣ አሞብኛል። ዱአ አድርጉላት እሺ። አሰርዬ በጣም 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 ከምነግራችሁ በላይ የምወዳት አሰሪ ያለችኝ እናቴ ማለት ነው። እዚህ ዋና የምትከፍለኝን ማለት ነው። አሟታል። አላህ ያርጋት፣ አላህ ይድረስላት። አይ መማት እሺ። ለምን መሰላችሁ? እኔም ደግሞ ልጄን አይቼ ለመምጣት ስፈልግ እሷ ካመማት ያኔ ግዴታ እንዴት አድርጌ ነው የሚታይ እንደዚህ እንዳትሰማኝ እንደዚህ አትጂ እንዳትለኝ እና እህቶች አሁን አቆየኋችሁ ይሁን አስለፈለፍኳችሁ ይሁን ቆዩ አንዴ እና እህቶች ሻርብ ሲያንከራትተኝ ነው ላስራው ነው የወጣሁት እንጂ ሌላ ነገር እንዳይመስላችሁ። እና ደህና ናችሁልኝ ወይ? እና ወዳቸዋለሁ። ራሳችሁ ጠብቁ፣ አላህ ይጠብቃችሁ። ለልጄ ግን በጣም ዱአ አድርጉልኝ። አንድ ልጅ አለችኝ እኔን ጨፍኜ የማያት እና አሟታል። ወላሂ አይመማት። ዱአ አድርጉልኝ እሺ። ቀረባ ሀገር ተንከራተን አሳድገናቸው ሲያማቸው ወላሂ በጣም ያሳዝናል። አይመማብኝ። ዱአ አድርጉልኝ። ደግሞ ለኔ ያረጋችሁልኝ አስተዋጽኦ ወላሂ ነው የምላችሁ ከምነግራችሁ በላይ አላህ ይስጥልን። ግን እኔ እንደዚህ በትንሹ አመሰግናቸዋለሁ ብዬ በጭራሽ አላሰብኩም ነበር። በጣም በትልቁ አመሰግናቸዋለሁ ብዬ ነበር ያሰብኩት። ኸይር ጀዛችሁን አላህ ይክፈላችሁ። ሰብስክራይብ አድርጋችሁልኛል፣ ላይክ አድርጋችሁልኛል፣ ሼር አድርጋችሁልኛል። ወላሂ የሰጣችሁ ደግሞ ጽሁፍ ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ ያስደስታችሁ። በጣም ደግሞ ከቀልብ ጋር ደግሞ ከልብ ጋር ደግሞ ከአበባ ጋር ደግሞ ከቁርአን ጋር ኢና ሊላሂ ወላሂ ነው የምላችሁ። አላህ ያስደስታችሁ። ሸህረ ረመዳን መጀመር አላህ ያስደስታችሁ። ባሰባችሁ ድረሱ። ብራችሁ ብክንክና ይበል፣ ብራችሁ አይበተን፣ በረካ ያግኝ። ዶላር አድርግላችሁ ትንሽ ዶላር እሺ አላህ ብራችሁን አላህ ይጠብቅላችሁ። አርጊ ብላኛለች አንድ ጓደኛዬ። ለምን መሰራቱ ጾመኛ ስለሆነች ከዛ አጭኳት ብዬ ያኔ ከረበሽኳት ብዬ ዱአ አድርጎይ ስላት አዋርድ ችግር የለም አለች። ከዛ ዱአ አድርግ ይባላል ወይ ትለኛለች። እና አላህ ይጠብቃችሁ። በጣም ስላስደሰቱኝ ነው ወላሂ አላደርቃቸውም ነበረ። በጣም ስላስደሰቱኝ ላድርግ ብዬ ነው እሺ። እና ኸይር ጀዛችሁን አላህ ይክፈላችሁ። እና ሌላ ደግሞ ራሳችሁን ጠብቁ እንዳልኳችሁ። ወላሂ ራስ መጠበቅ በጣም ትልቅ ነገር ነው። ራስ መጠበቅ ሲባል እንጠብቀው እንዳልኳችሁ አላህ ነው፣ ሰው አይደለም። ግን እኛም መጠበቅ አለብን፣ እኛም ራሳችን መጠበቅ አለብን እላቸዋለሁ እህቶች። እና አላህ ባላችሁበት መልካም ረመዳን አላህ ያርግላችሁ። አላድርቃችሁ ልውጣላችሁ መሰለኝ። እኔም ስራዬ ልስራ። የኩራቴን ደግሞ ሲጠበስ ደግሞ አሳያቸዋለሁ። ግን እንደዚህ ነው ወጣ። ይሄው እንትኑ የዘይቱ ያላ ይሄ ፍሩን ነው። ፍሩን የሚገባው ይሄ ነው። ይሄ ደግሞ ፍሩን ዘይት የሚገባው ነው። እና ስለዚህ እንደዚህ አድርጌ እጨርሳለሁ። አልጨረስኩም፣ በጣም ገና ነኝ። ስለዚህ ቆይባቸዋለሁ ብዬ ነው የወጣሁት። እና በጣም አመሰግናቸዋለሁ ለማለት ነው። ማታ ስገባ በጣም ደስ ብሎኝ ለምንድን ነው ባላመሰግናቸው ብዬ ነው የገባሁት። እና ሁላችሁም አመሰግናለሁ። ወላሂ አረቦች ከማን አላህ ይገዛችሁን ይክፈላችሁ። ወላሂ አረቦች እንኳን ላይክ አድርገውኛል፣ ሼር አድርገውልኛል። ወላሂ ደስ ብሎኛል። ቀልብ ሰጥተውኛል። እንደው ቀልባችሁ አላህ ይጠብቅላችሁ። የቀልብ በሽታ ማይምጣባችሁ። ባላችሁበት አላህ ከእናንተ ጋር ይሁን። እሺ ወዳቸዋለሁ። አረቢ ከማን ህብኩም ኸይር ጀዛኩም ወኸይራን። ሰውኒ ላይክ ሰውኒ ሼር ኦኬ ساعدوني اوكي الله يساعدكم ان شاء الله. والله مبسوطين مرة مبسوطين مرة فرحانين. ليش؟ عشان اشوف قرآنات اعطيتوني قلب اعطيتوني وردة. ولا شكرا كثير اوكي. اليوم بس سويت بطاطا، انتوا تعرفوا هذا بطاطا ما في مشكلة، بس انا كذا عشان صديقاتي شكرا اقول لهم دخلت بعدين ارويتهم. هذا بطاطا سويت، ما في انتوا مالون تسووا فرن سووا كذا فرن تسووا، زيت تسووا كده اوكي. سووني لايك سووني شير الحين كمان زيدوني اوكي. شكرا جزاكم الله خيرات، مع السلامة.